የእግዚአብሔር ጸጋ ምን አይነት ነው ብንል የኋላ ታሪካችሁ ርኩስ ሊሆን ይችላል የኋላ ታሪካችሁ ድካም ሊሆን ይችላል ሞኝነት ሊሆን ይችላል ኃጢአተኝነት ሊሆን ይችላል ወይም ሌላ ሊሆን ይችላል እኔ እንደዚህ አልነበርኩም አሁን ግን የሆንኩትን የፍቅር ሰው አልነበርኩም የምሕረት ሰው አልነበርኩም ንጹህ ሰው አልነበርኩም ብርቱ ሰው አልነበርኩም እግዚአብሔርን የሚያውቅ ሰው አልነበርኩም ከኃጢአተኞች ዋና ነበርኩ ነገር ግን ወይም ደስ እንዳለን ደስታችን በፈለግነው መንገድ መግለጥ እንችላለን ሃሌሉያ ሃሌሉያ በርሱ ደስ እንዳለን ሃሌሉያ ክብር ለስሙ ይሁን ክብር ለስሙ ይሁን ክብር ለጌታ ይሁን ጌታ ዛሬ በመካከላችን ራሱን ያቀርብልናል ገበታን አዘጋጀህልኝ ተብሎ እንደተጻፈ ዛሬ ከተዘጋጀልን መልካም ገበታ እንካፈላለን ጌታ ስለዚህ ታላቅ ገበታ ስሙ የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም ሃሌሉያ ሃሌሉያ ተቀመጡ ጌታ ይባርካችሁ ክብር ለስሙ ይሁን የኤፌሶንን መጽሐፍ እያጠናን ነው ያለነው በዚህ ጥናት እየተባረካችሁ እንደሆነ ተስፋ አደርጋለሁ እየተባረካችሁ ነው ጌታ ይመስገን አስተሳሰባችን እየተለወጠ ነው ነገራችን እየተቀየረ ነው ክብር ለጌታ ይሁን የእግዚአብሔር ቃል ኃይለኛ ነው የሚሰራ ነው ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው መንፈስን ነፍስን እንኳን እስኪለይ ድረስ የሚወጋ ነው ጌታ ይመስገን ስለዚህ እግዚአብሔርን ቃል እየተካፈልን አለመለወጥ አንችልም የእግዚአብሔር ቃል በተፈጥሮ የመለወጥ ኃይል አለው እኛ እንለወጥ ብለን ብቻ ሳይሆን ራሳችን ፈቃዳችን ልባችንን ከፍተን ከቀረብነው እርሱ በራሱ ለመልካም ይለውጠናል ጌታ ይመስገን እና በዚህ ቤተክርስቲያን አንድ ደስ ያለኝ ነገር እሱ ነው በብዙዎቻችሁ ህይወት እንደማየው እንደምመሰክረው ህይወታችሁ እጅግ እየተለወጠ ነው ደስታችሁ ያስታውቃል ፍቅራችሁ ያስታውቃል ሰላማችሁ ያስታውቃል እግዚአብሔር ስሙ ይባረክ ርዕሴ የእግዚአብሔር ጸጋ ዘመን የሚል ነው የእግዚአብሔር ጸጋ ዘመን የእግዚአብሔር ጸጋ ዘመን The dispensation of the grace of God የሚል ነው እንግሊዘኛው ይሄ ቀጥታ ከኤፌሶን ጥናታችን ከምዕራፍ 1 ላይ የተወሰደ ነው ምዕራፍ 3 ላይ ይቅርታ ከምዕራፍ 3 ቁጥር 2 ላይ አሁን በጋራ ጥናታችን ምዕራፍ 3 ላይ ደርሰናል ቁጥር 2 ላይ የተወሰደ ነው ይሄን ዛሬ ትንሽ እናያለን እግዚአብሔር በሚሰራበት ዘመን በሚሰራበት መንገድ ስለሚሰራ ከሱ መንገድ ጋር አብረን መሆን ስለሚያስፈልገንና በዛ መንገድ ስንሄድ ደግሞ ጌታ በህይወታችን የበለጠ ስለሚሰራ ነው ይሄን እንድናየው የምፈልገው the dispensation of the grace of God ወይም የእግዚአብሔር ጸጋ ዘመን dispensation ማለት ስፍረ ዘመን ማለት ነው ትንሽ እሱን ገባ ብለን እናያለን ኤፌሶን ምዕራፍ 3 ቁጥር 2 ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በርግጥ ሰምታችኋል ይላል እንግሊዘኛውን ቅድም እንደ አነበብኩት ብታነቡት ደግሞ የሚለው ምንድነው if ye have heard of the dispensation of the grace of God which is given me to you word ይላል ይሄ ስፍረ ዘመን ማለት ነው ዲስፔንሴሽን ማለት የዘመን ልኬታ ማለት ነው ዘመን ልክ ወር ምናምን እንደምንለው እግዚአብሔር የዘላለም ሐሳቡን እና ዕቅዱን የሚፈጽምባቸው ወቅቶች አሉ እና ይሄ አሁን የእግዚአብሔር ጸጋ ዘመን በየርዕስ የሰጠሁት እዚሁ መጽሐፍ ቅዱስ ላይ እንዳልኩት ኤፌሶን ምዕራፍ 3 ቁጥር 2 ላይ ያለ ነው
ዲስፔንሴሽን በግሪክ ኦይኮኖሚያ ኦይኮ ማለት ሀብት ማለት ነው ወይም ኢኮኖሚ ብለን ምንጠራው የመጣበት ነው ኖሞስ ማለት ህግ ማለት ነው እና ቤትን የማስተዳደር ሀብትን የማስተዳደር ስርዓት እንደማለት ነው ግን ከጊዜና ደግሞ ከዘመን ጋር የተያያዘ ነው በመጽሐፍ ቅዱስ አውድ የተገኘ ሀብት የተገኘ የሰው ኃይል የሚተዳደርበት ማለት ነው ሐዋርያው ጳውሎስ ለዚህ የጸጋ ዘመን እኔን ባላደራ አድርጎ እግዚአብሔር ላከኝ ነው የሚለው ሌላ ቦታ ላይ እንደምታስታውሱት ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ይላል ታማኝ ተደርጎ የተቆጠረው ለጸጋ መገለጥ ነው ማለት ሐዋርያው ጳውሎስ የተገለጠለት የእግዚአብሔር ስፍረ ዘመን እና የእግዚአብሔር አሰራር አለ ከዘመናት በፊት በትውልዶች ዘንድ ታውቆ የማይታወቀው ተሰውሮ የነበረው የእግዚአብሔር ምስጢር አሁን ተገልጦልናል ብሎ ነው የሚናገረው ያው መጽሐፍ ቅዱስን ስታጠኑ በደንብ ታገኙታላችሁ እግዚአብሔር ከሰው ልጆች ጋር ያለውን ግንኙነት የሚገዛበትን ጊዜ ወይም ስርዓት ያመለክታል the dispensation ምንለው እግዚአብሔር ከሰዎች ጋር ያለውን ግንኙነት የሚገዛበትን ህግ እና ስርዓት የሚያመለክት ነው ያ ብዙ እንደምታውቁት በዲስፔንሴሽናሊዝም በሚባለው የሥነ መለኮት ዘርፍ ወደ 7 አይነት ዲስፔንሴሽንስ አሉ ከአዳም ጊዜ ጀምሮ ማለት ነው በምድር ዘመን ውስጥ ያለፉ ስርዓቶች አሉ ለምሳሌ አዳም ይመራበት የነበረው በምን አይነት ስርዓት ነው አዳም ከወደቀ በኋላ ደግሞ እስከ ህግ እስከተሰጠበት ጊዜ ድረስ ያለው ያበው ዘመን የሚባለው ህግ ህሊና ዘመን የሚሉት አለ ያበው ዘመን የሚሉት አለ ከዛ በኋላ ደግሞ ህግ በሲና ተራራ የተሰጠበት አለ ከዛ ደግሞ ጌታ ኢየሱስ ክርስቶስ መጥቶ አሁን ያለንበት ዘመን አለ ከዚህ በኋላ ደግሞ እንደገና የሺህ ዓመት መንግስት ዘመን አለ እነዚህ በአጠቃላይ ወደ 7 የሚሆኑ ዘመናት አሉ መጽሐፍ ቅዱስ የሚነግረን ማለት ነው የሚያሳየን እግዚአብሔር አሰራሩና ፍርዱ እንደየዘመኑ ይለወጣል ማለት ነው ማለት በህግ ከተሰጠበት ከሙሴ ህግ ጀምሮ ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ያለው የእግዚአብሔር አሰራር ማለት ስንጸልይ የሚሰማን ስናምን የሚያደርግልን የሚፈርድብንም እና እግዚአብሔር የሚሰራበት ህግና ስርዓት ያ ዘመን አለ ከዛ ጌታ ኢየሱስ ክርስቶስ ከመጣ በኋላ ደግሞ ሌላ ዘመን ተመርቆ ተከፍቶልናል ያን ካላወቀን ኢቭን መጽሐፍ ቅዱስን በመናጠና ጊዜ ይምታታብናል በጣም ሊምታታብን ይችላል እግዚአብሔር ለምን በዛ ዘመን ዝም አለ በዚህ ጉዳይ ወይ በዚህ ዘመን ደግሞ ለምን ይሄን አለ በዛ ዘመን ይምታታብናል ዘመንን ከዘመን ለይተን ካላወቀን ማለት ነው አግኝታችሁኛል ብዬ አስባለሁ ኤፌሶ ምዕራፍ 1 ቁጥር 6 በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን አደረገ ብሎ ይናገራል የእግዚአብሔር ጸጋ ዘመን ምን ማለት ነው የሚለውን ለመተንተን ስላልሆነ ቀጥታ ወደ ጸጋው ሄዳለሁ የእግዚአብሔር ጸጋ ምን አይነት ነው ብንል የከበረ ጸጋ ነው ማለት ለእግዚአብሔር ክብርን የሚያመጣ ስለሆነ የጸጋው ክብር ተብሏል ለምን በጸጋ ያመኑ ሰዎች ሁሉ ሙሉ በሙሉ ለእግዚአብሔር ክብር ሊያመጡ የሚችሉበት የተሻለና የላቀ መንገድ ስለሆነ ነው የጸጋው ክብር ምንድነው የጸጋው ክብር የእግዚአብሔር ጸጋ ክብር ተብሎ የተገለጸው ምክንያቱ ምንድነው የእግዚአብሔርን ባህሪ በተግባር የሚያሳይ ስለሆነ ነው ይሄ የጸጋ ዘመን የእግዚአብሔርን ባህሪ በተግባር የሚያሳይ ነው የህግ ዘመን ወይም ሙሴ ከሲና ተራራ የተቀበለው ይሄ በዮሐንስ ወንጌል ምዕራፍ 1 መሰረት ነው ያወራዋችሁ ያለው ህግ በሙሴ ተሰጥቶ ነበር ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል ጌታ ይመስገን ስለዚህ ጌታ ኢየሱስ ክርስቶስ ልክ እዛ ጋር የሚናገረው ምንድነው ህግ በሲና ተራራ ለሙሴ ተሰጥቶ ነበር ያ ህግ ዓላማው ምንድነው ወይም ያ ዲስፔንሴሽን የሰው ዊክነስ መገለጫ የሰው ድካም መገለጫ ዘመን ነው ሰው ደካማ እንደሆነ ሰው እንደማይችል ሰው መቆም እንደማይችል ወደ እግዚአብሔር መቅረብ እንደማይችል መቀደስ እንደማይችል መጽደቅ እንደማይችል መንጻት እንደማይችል
ለማሳየት እግዚአብሔር የከፈተው ዘመን ነው። ክብር ለጌታ ይሁን። የትምህርት ዘመን ነው ያ። ከሞግዚት በታች ነበራችሁ ይላል የእግዚአብሔር ቃል እና እንደ ሕፃናትም ነበራችሁ ይላል። መማሪያ ዘመን ነው። አንደር ቱተር የነበርንበት ማለት ነው። ሰዎች ቱተር ማለት በአስተማሪ ስር በነርስ ስር የነበሩበት ምንድነው? ደካማነታቸውን እንዲያውቁ፣ ማይችሉ መሆናቸውን እንዲያውቁ፣ አቅመቢስ መሆናቸውን እንዲያውቁ፣ ክፉዎች መሆናቸውን እንዲያውቁ፣ ሊሻሻሉ ሊለወጡ የማይችሉ መሆናቸውን እንዲያውቁና ተስፋ ቢስ ሆነው ተስፋን ከእግዚአብሔር እንዲጠብቁ ለመማር የተሰጠ የትምህርት ዘመን ነው። ከኔ ጋር ናችሁ? ያ ዘመን ሰውን ለማጽደቅ ሰውን ለማብቃት ማለት ፕላን ኤ አልሰራ ብሎ ፕላን ቢ አይደለም የመጣው። ብዙ ጊዜ ስናስብ ብሉይ ኪዳን ስላልሰራ እግዚአብሔር አዲስ ኪዳን ያመጣ ይመስለናል። አዲስ ኪዳን ግን የእግዚአብሔር የዘላለም ሐሳብ ነው ማለት ፕላን ቢው አይደለም። አንደኛ እግዚአብሔር ፌል አያደርግም። በአጠቃላይ እግዚአብሔር ፐርፌክት ነው ካለን በሱ ዘንድ ውድቀት የሚባል ትምህርት የሚባል መሻሻል የሚባል መለወጥ የሚባል ማለት ከሂደት አይማርም። እግዚአብሔር ሁሉን አዋቂ ነው ስንል ከሂደት ምን የማይል ነው? የማይማር ነው። ፕላን ቢ የሌለው አምላክ ነው። ብዙ ጊዜ ሰዎች እኛ የሚመስለን እግዚአብሔር ድንገት አዳምና ሔዋን ወደቁበት፣ ከዛ የሆነ እርምጃ ወሰደ፣ ከዛ ደግሞ በእኛ ዓለም ስለሆነ የምናወራው። ግን ወደ አዲስ ኪዳን ስንመጣ ሐዋርያው ጳውሎስ በአስደናቂ ሁኔታ ከዘላለም ዘመናት በፊት ብሎ ይነግረናል። ሁሉን ነገር ቤዛነታችን የተሰራው ጸጋ የተሰጠን ደግሞ ዮሐንስ በራእዩ እንደተናገረው ይብን ጌታ ኢየሱስ ክርስቶስ የታረደው ከዘላለም ዘመናት በፊት ነው። ማለት የእግዚአብሔር ውሳኔ የፕላን ኤ እና ፕላን ቢ ውሳኔ በሱ ዘንድ የለም። ለምን? ፐርፌክት የሆነ ሁሉን የሚያውቅ ሁሉን የሚችል አምላክ ስለሆነ ጌታ ስሙ የተባረከ ይሁን። ግን እኛ ተማሪዎች ነን። እኛን ነው የሚያስተምረን፣ እሱ አይማርም። እኛን ያሳየናል፣ እሱ አያይም። ለምን? በመጨረሻ ሁሉ በእርሱ ሁሉ ለእርሱ እንዲሆን ማለት ነው። ክብር ለጌታ ይሁን። ስለዚህ ያኛው ክፍለ ዘመን የሰው ድካም መገለጫ ክፍለ ዘመን ነው። የጸጋ ክፍለ ዘመን ምንለው ወይም ስፍረ ዘመን ምንለው ይሄ ደግሞ የእግዚአብሔር ፍቅርና የእግዚአብሔር ምሕረት መገለጫ ዘመን ነው። ክብር ለጌታ ይሁን። የጸጋው ክብር ይመሰገን ዘንድ ሲል ጸጋው ክብሩ ምንድነው ብንል የእግዚአብሔርን ሙሉ ማንነት የሚያሳይ ማለትም የእግዚአብሔር ማንነት በተግባር የሚገለጥበት መንገድ ስለሆነ ነው የጸጋው ክብር የተባለው። ይህ አዲስ ኪዳን እግዚአብሔር ማንነቱን በተግባር የገለጠበት ነው። ብዙ ጊዜ እንደምንነጋገረው ጸጋ ማለት የእግዚአብሔር ፍቅር በተግባር ማለት ነው። ፍቅር ራሱን ሲተገብር ራሱን ሲገልጥ በስራ ሲያሳይ ጸጋ ይሆናል። እግዚአብሔር ፍቅር ነው አይደለም? ስለዚህ እግዚአብሔር ፍቅር የሆነው እግዚአብሔር when he acts የሆነ ነገር ሲያደርግ ያ ጸጋ ነው። ሲምር፣ ይቅር ሲል፣ ኃጢአትን ሲያስተሰርይ፣ ደካማውን ሲያበረታ፣ ድሃውን ሲያበለጽግ፣ የወደቀውን ሲያነሳ ይሄ የእግዚአብሔር ፍቅር መገለጥ ነው። ለዚህ ነው ከወደደን በኃጢአታችንና በበደላችን ምክንያት ሙታን ሳለን ይልና ከወደደን ከትልቅ ምኑ የተነሳ ፍቅሩ የተነሳ ከእርሱ ጋር ምን ሰጠን ይላል? ሕይወትን ሰጠን። ከዛ ቀጥሎ በጸጋ ድናችኋልና ይላል። ማለት ያ ፍቅር ከወደደን ከትልቅ ፍቅሩ የተነሳ የተባለው ፍቅር አክት ሲያደርግ ጸጋ ነው። ክብር ለጌታ ይሁን። ግልጽ ነው አይደለ? ስለዚህ የጸጋው ክብር ይመሰገን ዘንድ ይሄን አደረገ ይላል ጳውሎስ በኤፌሶ ምዕራፍ 1 ቁጥር 6 ላይ የጸጋው ክብር ይመሰገን ዘንድ። የእግዚአብሔር ጸጋ የፍቅሩን ያህል የሚገልጥበት መንገድ ነው። የእግዚአብሔር ጸጋ ክብር ተብሎ የተገለጸው ምክንያት ይሄ ነው። ኤፌሶን ምዕራፍ 1 ጀምሮ ባለፈው ያጠና ነው ከ3 ጀምሮ እስከ 14 ያለው የእግዚአብሔር ጸጋ ክብር ሲመሰገን ነው የምናየው። ኃጢአታችንን በደሙ ሲያነጻ፣ የኃጢአትን ስርየት ሲሰጠን፣ ከዘላለም ዘመናት ተሰውሮ የነበረው ሚስጥር ሲገልጥልን፣ ጸጋውን በጥበብና በአእምሮ ሁሉ ሲያበዛልን። ክብር ለጌታ ይሁን። ያ ጠቅላላ ከ3 እስከ 14 እያየን የነበረው የእግዚአብሔርን ጸጋ ክብር ነው። ክብር ለስሙ ይሁን።
የእግዚአብሔር ጸጋ ዓላማው ምስጋናና ክብር ለእግዚአብሔር ማምጣት ስለሆነ ነው የጸጋው ክብር የተባለው። የእግዚአብሔር ጸጋ ዓላማው ምስጋናና ክብርን ለእግዚአብሔር ማምጣት ነው። ወደ እግዚአብሔር አስተሳሰብ ትንሽ ከፍ ማለት ይኖርብናል። አሁን ብዙ ጊዜ እየተናገርኩ እንዳለሁት ሁሉን ነገር በዚህ ዓለም ነው የምናስበው፣ በዚህ ዓለም ነው የምንተምነው እና ብዙ ነገሮቻችን ትንሽ የራቁ ናቸው። ለዚህ እኮ ነው ዳግመኛ መወለድ ምን ይላል? መንፈሳዊ ነገር ለፍጥረታዊ ሰው ምንድነው ይላል? ሞኝነት ነው ይላል። አሁን ግን ለጴንጤም ራሱ ሞኝነት እየሆነበት ነው። ለጴንጤ ነው ሞኝነት ነው አብዛኛው መንፈሳዊ ነገር። ምንድነው የሚለው? ሊረዳው አይችልምና ይላል። ሞኝነት የሚሆንበት ምንድነው? ሊረዳው ስለማይችል ነው። ከእግዚአብሔር ለተወለዱ ግን ሞኝነት ሊሆንባቸው አይገባም። በጣም ከፍ ያለ ነው፣ የላቀ ነው፣ ልንደርስበት የማንችለው በተፈጥሯዊ መንገድ ማለት ነው። ከላይ ካልተወለድን በቀር ልናስተውለው። ምን አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ስለ ምድራዊ ነገር ስነግርህ ካልገባህ ስለ ሰማያዊ ነገር ብነግርህ ምኑ ይገባሃል አለ። ከዛ ዳግመኛ ልትወለድ ወይም ከላይ ልትወለድ ያስፈልጋል ስላልኩ አትደነቅ አለ። ምድራዊውን ነገር ስነግርህ የማይገባህ ከሆነ በምድራዊ ነገር ምሳሌ እያረኩ ስነግርህ ካልገባህ ሰማያዊውን ነገር ቀጥታ ብነግርህማ እንዴት ሊገባህ ይችላል? እኔና እናንተ ከላይ ስንወለድ አንዱ የተደረገልን ነገር ላይኛውን እንድንረዳ ሆነናል። ጌታ ስሙ ይባረክ። ከርሱ እንዲያው የሆነልንን ነገር እንድናውቅ የእግዚአብሔርን መንፈስ እንጂ የዓለምን መንፈስ አልተቀበልንም። በዓለም እይታ እንዳናይ፣ በዓለም አስተሳሰብ እንዳናስብ እግዚአብሔር የራሱን መንፈስ ሰጥቶናል። ስለዚህ ስንነጋገርም ዓለማዊውን መንፈሳዊ ነገር ከዓለማዊ ነገር ጋር አስተያይተን ሳይሆን መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን እንድንናገር እግዚአብሔር የራሱን መንፈስ ሰጥቶናል። እንዴት ነው ክርስቲያን ማውራት ያለበት? መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይቶ ነው ማውራት ያለበት። ክርስቲያን ሲያወራ መንፈሳዊ ነገር ከዓለማዊ ነገር ጋር ካስተያየው የማይሆን ነገር ነው፣ ይዘባረቃል፣ ሊገለጥ አይችልም። ለዛ ነው እግዚአብሔር የራሱን መንፈስ የሰጠን። እግዚአብሔር ለኛ ያደረገውን ነገር እንኳን ያለ እግዚአብሔር መንፈስ መረዳት አንችልም። ያን ያህል የእግዚአብሔርን ያህል ትልቅ ነው እግዚአብሔር ለኛ ያደረገው ነገር። ለዛ ነው የእግዚአብሔር መንፈስ የሚያስፈልገን። ያለ እግዚአብሔር መንፈስ እሱ ሊሆን አይችልም። እኔ ዝም ብዬ ክርስቲያኖችን በጀምላ ማለት ነው። ማን ነው ክርስቲያን? አይ ዶንት ኖ፣ እሱ ነው የሚያውቀው። ክርስቲያኖችን ግን በጀምላ ሳይ ግን በአጠቃላይ ሳይ ግን ብዙ ጥያቄ የሚፈጥሩ ነገሮች አሉ። በጣም ብዙ ማለት ወንጌል በትክክል ተሰብኮልናል፣ ወንጌል በትክክል ገብቶናል የሚለው ጥያቄ ይፈጥርብኛል። ማለት መሰረቱ ገና መሰረቱ ማለት ነው። መሰረቱ ስላችሁ ላመኑትና ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ አልተወለዱም የሚለው ገብቶናል የሚለው ጥያቄ ይፈጥርብኛል። ይሄ መግቢያ በሩ ማለት ነው። እውነት እውነት እልሃለሁ ሰው ከላይ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚለው ገብቶናል የሚለው ጥያቄ ይፈጥርብኛል። ይሄ መሰረታዊው ነገር ማለት ነው። እሱ አንድ ጊዜ ለሁሉም ሰው በትክክል ከገባው ከዛ የሚበልጥ ሌላ ሚስጥር ስለሌለ ሌላው ከዛ በታች ነው ያለው። ጸጋው የሚያደርግ ጸጋ ነው። ለሙሴ የተሰጠው በሲና ተራራ አድርግ የሚል ሲሆን ይሄ ግን እኛን የሚያደርግ ጸጋ ነው። ልዩነቱ እዛ ላይ ነው። የሚያደርግ ስል እንድንሆን የሚያደርግ ኃጢአተኛው ጻድቅ፣ ጠላት የሆነው ወዳጅ፣ እርኩሱ ቅዱስ፣ ከፍጥረቱ የቁጣ ልጅ የነበረው የእግዚአብሔር ልጅ፣ ደካማው ብርቱ፣ ሞኙ ጠቢብ፣ የማያስተውለው አስተዋይ፣ የሥጋና የዲያብሎስ አገልጋይ የነበረ የእግዚአብሔር አገልጋይ የሚሆንበት የእግዚአብሔር ነጻ ስጦታ ነው። ክርስትና መሆን ነው እንጂ ማድረግ አይደለም።
መሆን ነው በክርስቶስ መደረግ ነው ያ ምን ደረግበት ነገር ደግሞ ጸጋ ይባላል የእግዚአብሔር ስለሆነ እግዚአብሔር ያለውንና የሆነውን እንድንካፈለው እግዚአብሔር ለኛ ያዘጋጀው መንገድ የጸጋ መንገድ ነው ስለዚህ ጸጋ ያላወቀን ሰው ጸጋን ያልተረዳ ሰው መሆን አይችልም መምሰል ይችላል ያ መምሰል ደግሞ ግብዝ ያደርገዋል አስመሳይ ያደርገዋል የሃይማኖት መልክ ያለው በውስጡ ግን ኃይል የሌለው ያደርገዋል በአሁኑ ጊዜ ብዙዎችን ስናይ የሚመስሉ ናቸው ክርስቲያን ይመስላሉ የተለወጡ ይመስላሉ ከጥላቻ ግን ሩቅ አይደሉም ከክፋት ሩቅ አይደሉም ከተንኮል ሩቅ አይደሉም ከአመጻ ሩቅ አይደሉም ከርኩሰት ሩቅ አይደሉም ከዚህ ሊያድን የሚችለው የእግዚአብሔር ጸጋ ብቻ ነው ሁሉን የሚያድን የእግዚአብሔር ጸጋ ተገልጧል ይላል የሚያድነን እኛን በመለወጥ ነው ክብር ለጌታ ይሁን ስለዚህ ሐዋርያው ጳውሎስ ምንድነው የሚለው ቀደም ባነበብነው ክፍል ላይ በእግዚአብሔር ጸጋ ተደረኩኝ ይላል እና ዛሬ ተስፋ አለን ጌታ ስሙ የተባረከ ይሁን ያልሆነውን የመሆን ተስፋ አለን ምክንያቱም ይህ ስፍረ ዘመን ደካሞች ብርቱ የሚሆኑበት ኃጢአተኞች ጻድቃን የሚሆኑበት እርኩሶች የሚቀደሱበት ማስተውሉ የሚያስተውሉበት የጸጋ ዘመን ነው ጌታ ስሙ ይባረክ ጸጋ የሚያደርግ ነው ምናልባት ደካማ ነኝ ተስፋ የለኝም አላውቅም አላስተውልም እንዲና እንደዛ አይነት ማንነትና እንዲህ አይነት ባክግራውንድ አለኝ የምትሉ ሰዎች ዛሬ ይሄን ጸጋ መረዳት አለብን ጌታ ስሙ የተባረከ ይሁን ኤፌሶን ምዕራፍ 3 ቁጥር 7 እንደ ኃይሉ ሥራ እንደ ተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት ይላል የወንጌል አገልጋይ የሆነው እንደ ኃይሉ ሥራ እንደ ተሰጠው ጸጋ መጠን ነው ምን ማለት ነው በጸጋ የተሰጠኝ ኃይል የወንጌል አገልጋይ አደረገኝ ከዛ በፊት ግን ነበር ወይ ብትሉ አልነበረም ያልነበርነውን እንድንሆን የሚያደርግ የእግዚአብሔር ኃይል የሚተላለፈው በጸጋ ሥርዓት ነው ይሄ ክፍለ ዘመን ደግሞ ወይም ስፍረ ዘመን የጸጋ ሥርዓት ክፍለ ዘመን ነው ክብር ለጌታ ይሁን ይህ ስፍረ ዘመን የጸጋ ስፍረ ዘመን ነው ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረ የምስጢር ሥርዓት ምን እንደሆነ ለሁሉ ገልጽ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ ይላል እዚህ ላይ ተቃራኒ የሆነ ይናገራል ይሄን ከዘላለም ዘመናት ተሰውሮ የነበረውን የእግዚአብሔርን አሰራር የእግዚአብሔርን ምስጢር እገልጥ ዘንድ ከሁሉ ታናሽ ለሆንኩት ጸጋ ተሰጠኝ የዚህ ሰው የኋላ ታሪክ ባክግራውንዱ ምንድነው ብትሉ ታናሽነት ነው ከኔ ጋር ናችሁ የጴንጤ አይነት አጉልትህትና አይደለም ይሄ የሆነውን ነው የሚናገረው ይሄ አጉልትህትና አይደለም ጴንጤኮ ታናሽ ነኝ ብሎ የሚያሳያችሁ ግን ከናንተ ምን ያህል ብርቱ እንደሆነ ነው እንደሱ ነው የሚያሳያችሁ ሐዋርያው ጳውሎስ የጴንጤም አይደለም ሐዋርያው ጳውሎስ በነገራችን ላይ ስለዚህ የውሸቱን አይደለም ለማለት ያህል አይደለም ከሁሉ የማንስ ሲል ሌላ ቦታ ላይ ለምን እንደሆነ ይናገራል እኔ ከኃጢአተኞች ዋና ነበርኩ ከኃጢአቴ ብዛት እንኳን አንዱ ቤተክርስቲያንን ሳይቀር የማሳድድ ሰው ነበርኩ ይላል ክብር ለጌታ ይሁን ስለዚህ ጳውሎስ አሁን የሆነውን ሐዋርያ ጳውሎስ የሆነው በኋላ ታሪኩ ምክንያት አይደለም በተገለጠው የእግዚአብሔር ጸጋ ምክንያት ነው የተገለጠው የእግዚአብሔር ጸጋ ደግሞ ከኋላ ታሪኩ ተቃራኒ የሆነ ነው ታናሹን ብርቱ የሚያደርግ ማለት ነው ክብር ለጌታ ይሁን ዛሬ ለሁላችን ያለኝ የምስራች ይሄ ነው እግዚአብሔር ናችሁ ያላችሁን ለመሆን የኋላ ታሪካችሁ አስፈላጊ አይደለም የሚያስፈልገው የእግዚአብሔር ጸጋ ብቻ ነው የኋላ ታሪካችሁ ርኩስ ሊሆን ይችላል የኋላ ታሪካችሁ ድካም ሊሆን ይችላል ሞኝነት ሊሆን ይችላል ኃጢአተኝነት ሊሆን ይችላል ወይም ሌላ ሊሆን ይችላል ያ ታሪካችሁ ነጋችሁን አይወስንም
ነጋችሁን የሚወስነው በክርስቶስ ኢየሱስ የተገለጠው የጸጋው ባለጠግነት ነው። ከእርሱ ጋር ከተገናኘን ያ ጸጋ እግዚአብሔር እንድንሆነው የወሰነንን ያደርገናል። ሐዋርያ ጳውሎስ እንዲያውም ይሄን በሚገርም ሁኔታ ነው የሚናገረው። በሚገርም ሁኔታ ይናገራል። ሌላ ቦታ ሄዳችሁ ብታነቡ ታገኙታላችሁ። ኤፌሶን ከኤፌሶን ወጥተን አሁን የሆንኩት በጸጋ ነው ይላል። አሁን የሆንኩትን አልነበርኩም ማለት ነው። አሁን ማደርገውን አላደርግም ነበር። አሁን የሆንኩትን አልነበርኩም። ሰዎች እንደዛ ነው የሚያውቁት። አሁን እኔን በጥቂት ጊዜ የሚያውቁኝ ሰዎች እንደዚህ ነው። በክፉም ሆነ በደግ ሲያውቁኝ ይሄን ነው የሚያውቁ። የኋላ ታሪኬን አያውቁም። ግን አሁን እዚህ ጥሩ ነው ብለው ካሰቡ ማለት ነው የኋላ ታሪኬን ደግሞ ቢያውቁ እኔ ብናገር ምንድነው የምናገረው? ሐዋርያው ጳውሎስ ግን ከዚህ የበለጠ አስደናቂ መንፈሳዊ ሕይወትና አስደናቂ ውጤት ውስጥ ነበር። ጌታ ኢየሱስ ክርስቶስ በስጋው የሚገለጥበት ሰው ነበረ። እኔ ክርስቶስን እንደምመስል ብሎ የደፈረም ሰው ነበረ። የእግዚአብሔር ክብር በእኔ ከምታዩት በውጪ ጨምሬ መናገር አልደፍርም የሚል ማለት የሚታይ ነገር የነበረው ነው። እንዲያውም አሁን ሰዎች የሐዋርያ ጳውሎስን ቃል ይዘው ይጨቃጨቃሉ፣ ይነታረካሉ። ግን እርሱ ግን ቃላችንም ስብከታችንም በእግዚአብሔር ኃይል ላይ እንዲሆን ኃይልንና መንፈስን በመግለጥ እንጂ በቃል ብልጫ አልነበረም ብሎ የሚናገር ነው። ምን ማለት ነው? ከሚናገረው በላይ ሲያደርግ የሚታይ ሰው ነበረ። ሐዋርያት በአጠቃላይ አክቹአሊ እንደኛ ሰብከው አልነበረም ይብን የሚያስተምሩት የሚጸልዩት ጸልየው ነበር የሚሰብኩት። እየሰማችሁ ነው? ጸልየው ነበር የሚሰብኩት። ማለትም አጋንንት ይወጣል። ጌታ ኢየሱስም እንደዛ ነበር፣ ሐዋርያትም እንደዛ ነበር የሚያደርጉት። ጌታ ኢየሱስ ክርስቶስ የሆነን ሽባ ካስነሳ በኋላ ትምህርት ይጀምራል። የሆኑን የተራቡ ሰዎችን ከመገበ በኋላ ትምህርት ይጀምራል። እኔ የሕይወት እንጀራ ነኝ፣ የሚበላኝ ለዘላለም አይሞትም። ያችን ሴት ውሃ አጠጭኝ ያላትን ሴት የተሰወረውን ነገር ከነገራት በኋላ ነው ያስተማራት። እየሰማችሁ ነው ወይ? ሐዋርያት ድንቅና ተአምር ካደረጉ በኋላ ነበረ ስብከት የሚሰብኩት። ያን ሽባ አንተ ሰው ብርና ወርቅ የለንም፣ ነገር ግን በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ከዛ ሰውየው ዘሎ ቆመ፣ ቁርጭምጭሚቱ ጸና፣ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ። ከዛ በኋላ ነው እኮ በሰማይና በምድር እንድንበት ዘንድ የተሰጠ ሌላ ስም የለም የሚለውን ትልቅ ስብከት የሰበኩት። መቼ ነው ብትሉ ይሄ ሰውዬ በጌታ በኢየሱስ ክርስቶስ ከተፈወሰ በኋላ ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 4 ላይ ሲጸልዩ አንተ እጅህን ስትዘረጋ ስትፈውስ በስምህ ድንቅና ተአምራት ሲደረግ አንተ ይሄን ስታደርግ እኛ ደግሞ እሱን ተከትለን መናገር እንድንችል ድፍረትን ስጠን ብለው የጸለዩት። እየሰማችሁ ነው ወይ? መጽሐፍ ቅዱስን ጴንጤ አገላብጦ ነው የሚያነበው፣ እንደዚህ አዙሮ ማለት ነው፣ እንደ አረበኛ። እውነቴን ነው፣ እንደዛ ነው የሚለው። ግን አሁን የለንም ምንም የምናደርገው የለም። ምክንያቱም ድንቅና ተአምር ማድረግ ለጸጋው ራስን መስጠት ይጠይቃል። ለጸጋው ራስን መስጠት ይጠይቃል። ከራስ ጽድቅ መውጣት ይጠይቃል። ከኔነት መውጣት ይጠይቃል። የተሻለ እኮ ነው ከራስ ጽድቅ መውጣት፣ ከኔነት መውጣትና በክርስቶስ ኢየሱስ ወደ ተያዘልን የጸጋ ሙላት መግባት ማለት መዋረድ ማለት አይደለም፣ መክበር ማለት ነው። ነገር ግን ይሄ የወደቀው ማንነት ግን እኔነትን ይፈልጋል፣ የራሱን ጽድቅ ይፈልጋል፣ የራሱን። ለዚህ ነው አጥር ሰርተን የኔ ዲኖሚኔሽን፣ የኔ ዶክትሪን፣ የኔ ማዕት ነው ያለው። የኛ ይሆናል ከዛ ሲጨመር ማለት ነው። ከዛ አይወጣም። የክርስቶስ የት ነው ያለው? የክርስቶስ ለመሆን ሰው ፈቃደኛ መሆን አለበት፣ ክርስቶስ በሕይወቱ እንዲሰራ ማለት ነው። እየሰማችሁ ነው ወይ? ማለት እኔ ከሚለው ካልወጣን ክርስቶስ ሊሆን አይችልም። ስለዚህ የኛ
ማት ነገር አለ የኛ ብቻ ክርስቶስንም አይገልጥ። ሐዋርያው ጳውሎስ በጸጋ የሆንኩት ነኝ ሲል የሚታይ ነገር በህይወቱ ነበር። ክርስቶስ በህይወቱ በደንብ ይታይ ነበር። በቃሉ ብቻ ሳይሆን ያድናል፣ አዎ ያድናል። ይፈውሳል፣ አዎ ይፈውሳል። ነፃ ያወጣል፣ አዎ ነፃ ያወጣል። ይታደጋል፣ አዎ ይታደጋል። ሕያው ነው፣ አዎ ሕያው ነው። እኛ የማንጠየቅበትን ዶክትሪን መፈልፈል የለብንም። እንዳንጠየቅ ማለት ነው። ታዲያ ለምን እንዳንባል በዚህ ሰው ስም አንዳች እንዳያደርጉ እንዘዛቸው አሉ ይላል። ለምን ካደረጉ ነው ልዩነቱ የሚመጣው። ታዲያ ለምን ይደረጋል? ጀስቲን ዘ ማርተር የሚባለው ሰውዬ ጌታ አሁን በእኛ መካከል ልክ ቆላስይስ ምዕራፍ 1 ነው ያለው 21 ላይ ሚስጥሩም የክብር ተስፋ ያለው ክርስቶስ ኢየሱስ በእናንተ ዘንድ መሆኑ ነው ይላል። እግዚአብሔር ለሺህ ዘመናት በአይሁድ ዘንድ ነው የነበረው። ሕጉ የነሱ ነው፣ ታቦቱ የነሱ ነው፣ አባቶች የነሱ ነው፣ የክህነት ሥርዓት የነሱ ነው። እግዚአብሔር ያህዌ ያለው ማን ጋር ነው? አይሁድ ጋር ነው። ግን ጳውሎስ ምን አለ? ሚስጥሩም አለ የአይሁድ ጋር ብቻ ነው እግዚአብሔር ያህዌ የአይሁድ ብቻ ነው የተባለው አሁን በእናንተ ዘንድ መሆኑ ነው አለ። ጀስቲን ደግሞ ሲናገር ምን አለ? እርሱ በእኛ ዘንድ መሆኑ በዚህ ይገለጣል አለ። አጋንንቶች በኢየሱስ ስም እየወጡ ነው። የተሰወረው ሚስጥር እየተገለጠ ነው። ማንበብ ትችላላችሁ። ጀስቲን ማለት በመቶ ምናምን ዓመተ ምህረት የነበረ ሰው ነው። የነ ፖሊካርፕ ደቀ መዝሙር ነው። ጌታ በእኛ መካከል መሆኑ ማረጋገጫው ይሄው አለ። እርሱም በእኛ መካከል በአይሁድ ይደረግ የነበረው በእኛ መካከል እየተደረገ ነው። አጋንንት በስሙ እየወጡ ነው። ትንቢት እየተተነበየ ነው። ድንቅና ተአምራት እየሆነ ነው። ይሄም የእስራኤል አምላክ አሁን የኛ አምላክ መሆኑንና በእኛም ዘንድ መገኘቱን ያረጋግጥልናል አለ። ክብር ለጌታ ይሁን። አሁንም እንደዛው ነው። እኛ ካልነው ውጪ ሌላ የሚል ሁሉ ሐሰተኛ ነው ብለን የምናረጋግጠው ምንድነው? በማህበር ተደራጅተን ነው። ፖለቲካ ነው ይሄ፣ እምነት አይደለም። ማለት ኃይላችሁን ከእግዚአብሔር ሳትቀዱ በማህበር ተደራጅታችሁ ግሩፕ ፈጠራችሁ ኃይለኛ የኢኮኖሚ የቲፎዞ የምናምን ኃይል አጠራቅማችሁ እኛ ምንለው ነው እውነት። ይሄ ፖለቲካ ነው። ይሄ ፖለቲካ ነው። የፖለቲካ አካሄድ ነው። የእምነት አካሄድ አይደለም። ለዚህ ነው ቤተክርስቲያን ድሮ ከምድራዊ መንግስት ጋር የተጣባችው እና የተቆራኘችው ምንድነው? ሰማያዊ ኃይል ስታጣ የግድ ምድራዊውን ኃይል መደገፍ አለባት። በአዋጅ በመንግስት ስራ ምናምን መደገፍ አለባት። መንግስት ደጋፊዋ መሆን አለበት። እና በቃ የመንግስት ሆነች። ከዛ ኃይሏ የመንግስት ነው የምታሳድደው። ታሪክን የቤተክርስቲያን ታሪክ ብታነቡ በእንግሊዝ በጣም ከባድ ስደት፣ በሮም በጣም ከባድ ስደት የነበረው በምንድነው ብትሉ ቤተክርስቲያንና መንግስት ተጣምረው ነው የሚያሳድዷቸው የነበረው ቅዱሳንን። ለምን? ቤተክርስቲያን ልፍስፍስ ስትሆን የእግዚአብሔርን ኃይልና ክብር ጸጋውን መግለጽ ሲያቀታት ቀጥሎ እነዚህ ትንንሽ ብላቴኖች ተነስተው የእግዚአብሔርን ጸጋና ኃይል መግለጽ ሲጀምሩ እነሱን ለማሰርም ለማሳደድም ኃይሏ የእግዚአብሔር ኃይል ሳይሆን መስቀል ኃይል ነው ብለው ይዘው የወጡት ግን ጦር ነው ወገኖቼ። ዛሬ ግን እውነትም መስቀል ግን ኃይል ነው። ጌታ ስሙ ይባረክ። ለማን? በእግዚአብሔር ጸጋ ለምናምን ሰዎች። በእግዚአብሔር ጸጋ ለምናምን ሰዎች የኢየሱስ ክርስቶስ መስቀል ለማዳን የእግዚአብሔር ኃይል ነው። ብቻውን ያድናል አይደለም እንለው? እስኪ በሉ እንደገና እንግዲያው መፈክር ብቻ እንዳይሆን ማለት ነው። ብቻውን ያድናል በሉ እስኪ።
ክብር ለጌታ ይሁን። ጸጋ ትህትና ይፈልጋል። ትህትናና ጸጋ አብረው የሚሄዱ ናቸው። ያለ ትህትና የእግዚአብሔርን ጸጋ መለማመድ አይቻልም። ትህትና ደግሞ ለወደቀው ሰው ጠላቱ ነው። አይችልም ትሁት መሆን። እኔ ልሁን ብሎ ነው የወደቀው። ስለዚህ ከዛን ቀን ጀምሮ እኔነት ገብቶበታል። ክርስቶስ ማለት አይችልም። ክርስቶስ እንኳን ቢያደርግለት እኔን መጨመር ይፈልጋል። ጸጋ ደግሞ ንጹህ ክርስቶስን ይፈልጋል። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ጸጋ ትህትናን የሚጠይቅ ነው። ለዚህ ነው ጳውሎስ ትሁት ልሁን ብሎ ሳይሆን የሆነውን ስላወቀ እኔ እንደዚህ አልነበርኩም፣ የቤተ ክርስቲያን አሳዳጅ፣ የኃጢአተኞች ደግሞ ዋና ነበርኩኝ። ነገር ግን እግዚአብሔር የዚህ ጸጋ መጋቢ ወይም ባላደራ አድርጎ ሾመኝ አለ። ጌታ ስሙ የተባረከ ይሁን። ዛሬ እግዚአብሔር ለሆነ ነገር ባላደራ አድርጎ ይሾማችኋል። የምትሾሙት ግን ክርስቶስ በሕይወታችሁ ብቸኛ ሲሆን ነው። የምንሾመው ያኔ ነው። አሜን። እኔነት በጣም አደገኛ ነው። እሱን ማስወገድ በጣም ያስፈልገናል። ቅድም ያነበብኩላችሁን ላንብብና ወደ ጸሎት እንሄዳለን። ጸጋ ከዳራችን ውጭ እንድንሆን የሚያደርግ ወይም ከበኋላ ታሪካችን ውጭ እንድንሆን የሚያደርግ ነው። አንድ ሰው ዛሬ ለሆነው ነገር የኋላ ታሪኩ አስተዋጽኦ ያደርጋል። ይሄ የታወቀ ነው። ወደ ጸጋ ስንመጣ ግን የኋላ ታሪክ ስፍራ የለውም። ቀጥሎ ያለውን እናንብበው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ። ስለዚህ የኋላ ታሪኩ የማይገባው ነው። የኋላ ታሪኩ ምን የማይለው ነው? የማይገባው ነው። አስምሩበት። ስለዚህ ተስፋ አለን። ለምንም ነገር የማይገባኝ ነኝ የምንል ሰዎች የእግዚአብሔር ጸጋ ግን ተገቢ ያደርገናል። ነገር ግን ይላል ቀጥሎ፣ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ። ዛሬ ይህን መልእክት ነው ይዘን እንድንሄድ የምንፈልገው። እስኪ ሁላችሁም በሉ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ሃሌሉያ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። but by the grace of God I am what I am። አሁን የሆንኩት ግን በማን ጸጋ ነው ይላል? በእግዚአብሔር ጸጋ ነው። እኔ እንደዚህ አልነበርኩም። አሁን ግን የሆንኩትን የፍቅር ሰው አልነበርኩም፣ የምሕረት ሰው አልነበርኩም፣ ንጹህ ሰው አልነበርኩም፣ ብርቱ ሰው አልነበርኩም፣ እግዚአብሔርን የሚያውቅ ሰው አልነበርኩም፣ ከኃጢአተኞች ዋና ነበርኩ። ነገር ግን አሁን የሆንኩት በማን ጸጋ ነው? በእግዚአብሔር ጸጋ ነው። ዛሬም ለሁላችን የምናገረው የምስራች አሁን ያለንበት ድካም ካለ ከዚህ ድካም የሚያወጣ የእግዚአብሔር ጸጋ ተገልጧል። አልችልም አልሆንም የምንለው ነገር ካለ እንድንችልና እንድንሆን የሚያደርገን የእግዚአብሔር ጸጋ ተገልጧል። እዚህ ጋር የሚለው ምንድነው? በእግዚአብሔር ጸጋ የሆንኩ እኔ ሆኛለሁ። ምንድነው የሆነው? ሐዋርያ ሆኗል። ጌታ ስሙ የተባረከ ይሁን። ኤፌሶን ምዕራፍ 3 ቁጥር 6 ቅድም ያነበብነው በእግዚአብሔር ጸጋ የዚህ ወንጌል ወይም የዚህ ጸጋ መጋቢ ተደረግኩ አለ። ዛሬ ጸሎቴ ነው እግዚአብሔር በኢየሱስ ክርስቶስ ስም ያድርጋችሁ። የክብሩ መገለጫ ያድርጋችሁ። የኃይሉ መገለጫ ያድርጋችሁ። የስሙ መገለጫ ያድርጋችሁ። የብልጽግናው መገለጫ ያድርጋችሁ። የምህረቱ መገለጫ ያድርጋችሁ። የባህሪው መገለጫ ያድርጋችሁ። የጸጋው ክብር የተባለው ባህሪውን ስለሚያንጸባርቅ ነው ብለናል። የእግዚአብሔርን ባህሪ ማንጸባረቂያ መንገድ የእግዚአብሔር ጸጋ ብቻ ነው። የእግዚአብሔር ጸጋ ደግሞ ባህሪውን በእኛ የሚያንጸባርቀው እኛን በማድረግ ነው። I am what I am by the grace of God። አሁን የሆንኩት እግዚአብሔር የሆነው በራሱ ነው አይደለም? I am what I am ብሎ ዝም ነው ያለው። እኛ ግን I am what I am እንልና by the grace of God እንላለን።
እግዚአብሔር ብቻ ነው እኔ ማለት የሚችለው። እኛ ግን አንድ ነገር መጨመር አለብን። አሁን የሆንኩትን ነኝ። በማን ጸጋ? በእግዚአብሔር ጸጋ። የእግዚአብሔር ጸጋ ደግሞ የተሰጠው ለማን ምስጋና ነው? ለእግዚአብሔር ምስጋና ነው። እግዚአብሔር በብቸኝነት የሚመሰገነው በእግዚአብሔር ጸጋ ነው። ስለዚህ የሆነውን ማለት አሁን የሆነውን እዚህ መናገር አልችልም። በእግዚአብሔር ጸጋ ምን እንደሆነን ለማወቅ ከፈለጋችሁ ሪፈረንስ ሰጣችኋለሁ። የካቶሊክ ካቴኪዝም አማርኛውን ሄዳችሁ አንብቡ። መቼም ለሃይማኖተኛ ሰው ይሄ ከባድ ነው ይሄ የምናገረው። ምክንያቱም በሃይማኖት የታጠረ ሰው አንብቡት እናንተ። እነሱ ለምን እንደማያስተምሩ ተነስተን እንጸልያለን። ክብር ለጌታ ይሁን። ዛሬ ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ። መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።